She helps reclaim the power inside us to break the chains. You were made to shine, don't hide your flame. Fall if you must, but rise again. Yeah, rise again. The body's fast, rise ሰላም ጤና ይስጥልኝ እንዴት ሰንብታችኋል welcome to Dibo Inspires YouTube channel ዲቦራ እባላለሁ በካናዳ ነው የምኖረው በካልግሪ ከተማ ውስጥ ዛሬ የመጀመሪያ YouTube ቻናሌን ለመክፈት የመጀመሪያውን ቪዲዮ ሀብዬ እየሰራው ነው ያለሁት ነርቨስ ነኝ ትንሽ ግን I'm excited so ከናንተ ጋር ደግሞ ጥሩ ቆይታ ይኖረናል ብዬ አስባለሁ ስለኔ የተወሰነ ነገር ነግሬያችሁ ለመጀመር የአንድ ልጅ እናት ነኝ ራሴን ሳስተዋውቅ አንድ መወዳቸው ነገሮች ውስጥ አንዱ ልጄን አብሬ ኢንትሮዲዩስ ማድረግ ነው ምናልባት በፌስቡክ በኢንስታግራም እና ብዙ አክቲቭ ባልሆንኩበት ቲክቶክ ፔጅ ላይ ብትገቡ በብዛት ስለ ልጄ ሳወራ ልታዩ ትችላላችሁ he's my pride and ከዛ ባለፈ ሌላ ነገሮች ላይ more comfortable ሶን YouTube ላይ ተመልሼ ስለ ራሴ ህይወት ምናወራበት ሴሽኖች ሊኖሩ ይችላሉ በስቶሪ ቴሊንግ እዛ ውስጥ ያለውን ደግሞ ብዙዎችን የማገዝ ፓወር ስለማምን በሚቀጥለው ጊዜ በዛ አይነት ሴሽኖች እንገናኛለን ለዛሬ ግን የሰራኋቸውን ስራዎች ለምን YouTube እንደጀመርኩኝ ቫልዩአችንን ሚሽናችንን ምን አይነት ነገሮች ኤክስፔክት ልታደርጉ እንደምትችሉ እነሱ ነገሮች ለነግራችሁ ነው የመጣሁት ይሄ የመጀመሪያ ቪዲዮዬ ነው so be patient with me so ካናዳ ከመጣው 14 አመት ሆኖኛል the last 10 years የሰራሁት immigrant serving agency ውስጥ ነው በተለያዩ ቦታዎች ላይ ሰርቻለሁ በሴትልመንት employment care planning አሁን recently ደግሞ job developer position ላይ ነው እየሰራው ያለሁት እነዚህ ሁሉ ምን ማለት ናቸው ውስጣቸው ምን ዲቴል አለው የሚለው የሚቀጥሉት ቪዲዮዎችን እንሰራለን እየበተንን አላማው ስለሆነ ማለት ነው ከዛ በተጨማሪ ከስራዬ ባሻገር ደግሞ ቮለንቲር ማድረግ በጣም ወደው ነገር ነው በኮሚኒቲ ውስጥም በቤተክርስቲያኔ ውስጥም ቮለንቲር ማድረግን እንደ ላይፍ ስታይል ያስኩት አንዱ የህይወቴ ፓርት ነውና በቦርድ ሜምበርነት አገልግያለሁ አንድ ሁለት ኦርጋናይዜሽኖች ውስጥ የኢትዮጵያና ኤርትራ ኮሚኒቲን የሚያገለግል ድርጅት ውስጥ እንዲሁም ደግሞ በችልድረን ሆስፒታል ወጣቶች በሚታሰሩበት ፕሪዝን ውስጥ በቤተክርስቲያን ውስጥ ደግሞ ልጆችን በማስተማር ስፖንሰርሺፕ እንደዚህ አይነት የተመሳሰሉ የተለያዩ ፕሮግራሞች ላይ እንደ አባልም እንደ ቼር ሆኜም አገልግያለሁ so ለዛሬ ስለራሴ ይሄንን ያህል ካልኳችሁ ለምንድነው ይሄንን YouTube ቻናል ለመጀመሪያ ያሰብሽው ሚለው ጥያቄ ሊፈጠርባችሁ ይችላል ለምታቆኝም ለማታቆኝም በጣም ፓሽኔ ሰዎችን መርዳት ነው በየትኛውም ስፍራ የትኛውም ቦታ አገኘኋችሁ አድ ሰው ላይ ቫልዩ አድ ማድረግ በጣም የምወደው ነገር ነውና አሁን ደግሞ ከአንድ ሰው ከሁለት ሰው ከስሞል ግሩፕ ወጥቼ እንደዚህ ሶሻል ሚዲያ ላይ በዩቲዩብ በቻናሉ ደግሞ ብዙዎችን መድረስ እንድችል ያንን ለማድረግ ነው የመጀመሪያ የኔ ፓሽን ለዛ ነው ሁለተኛ ሚግራንት ሰርቪንግ ኤጀንሲዎች ውስጥ የሰራሁባቸው 10 አመታት ያሳዩኝ ኤክስፒሪየንሶች አሉ ሰዎች በብዙ አይነት ቻሌንጅ ውስጥ ያልፋሉ በብዙ አይነት ችግር ውስጥ ያልፋሉ ችግሮቹን ደግሞ ለማስተካከል የሚሄዱባቸው መንገዶች ወይ የባሰ ችግር ይፈጥራሉ ወይም ደግሞ ይሳካሉና ለኛ ግን እነዛን ነገሮች እንዴት አድርገን ማስተካከል እንደምንችል ዌል ትሬንድ ሆነን አፕዴትድ የሆነ ኢንፎርሜሽን እየተሰጠን ስለሆነ የምንሰራው እነዛን ነገሮች ስፔሻሊ የራሴን ኮሚኒቲ አማርኛ ትግርኛ ተናጋሪዎችን እንዲሁም ጓደኞቼ አብረውኝ የሚሰሩ ኦሮምኛ የሚናገሩም አሉ so ከነሱ ጋር በመሆን ኮሚኒቲያችንን ሰርቪስ እናደርግ
ቆይተናልና አሁን ግን አንዳንዶቹ ነገሮች ፕሪቨንት ማድረግ ይቻላል። አንዳንዶቹ ችግሮቹ ከተፈጠሩ በኋላ ምንፈታበትን መንገድ ሊሆን ይችላል። ኢንፎርሜሽን ለመስጠት ለመተጋገዝ ኮሚኒቲ ክሬኤት ለማድረግ ነው እዚህ ጋር የመጣ ነው ማለት ነውና ከዛም አንፃር የተወሰነ ኮንትሪቢዩት ማድረግ የምችለው የኔ ፓርት አለ ብዬ ስላመንኩኝ ነው ይሄንን ቻናል ለመክፈት ያሰብኩት። ሶ ሁለት ሪዝኖች እነግራችኋለሁ። ሶስተኛው ደግሞ እኔ በጣም ብዙ ሰዎች ኢንቨስት ያደረጉብኝ ሰው ነኝ። በጣም ብዙ የተጸለየልኝ፣ ብዙ የተመከርኩኝ፣ ብዙ መንገድ የተመራው ሜንተር የተደረኩኝ ሰው ነኝና ለነዚህ ሰዎች ወደ ላይ መመለስ አልችልም። ማድረግ የምችለው ነገር I can just give it forward. so ይሄንን YouTube ቻናል ስከፍት እነሱንም thank you የምልበት አንዱ መንገድ ነው ማለት ነው። አሁን ያለውበትን ደረጃ ሲያዩ ብዙዎቹ ደስተኞች ናቸው። ከዚህም የበለጠ የሚመጣ የሚያድግ ነገር እንዳለ አምናለሁ። ግን አንደኛው ሪዝኔ ከሶስቱ ውስጥ to give back እና to say thank you to my mentors ነው። some of them ወደፊት ልትተዋወቋቸው ትችላላችሁ ፕላኔ ውስጥ ስላለ mentorshipም part of our discussion ስለሚሆን ማለት ነው። ከዛ ባለፈ ይሄ YouTube ቻናል የሚዳስሳቸው ነገሮች ሰፊ ነው የሚሆኑት። አንድ ዳይሬክሽን ብቻ አይሆንም። ሪል ላይፍ አድረስ ማድረግ ነው የምንፈልገው። ሪል ላይፍ ላይ የምንኖራቸው ነገሮች ይሄንን ጆርኒ አብረን ዋክ እንድናደርግ ከኔ ጋር እዚህ ጋር የምንፈጥረው ኮሚኒቲ ነው። because ለብቻችን የትም አንደርስም። as a community ተያይዘን አንድ ላይ ሲሆን ግን ማደግ እንችላለን፣ መረዳዳት እንችላለን። ልጆቻችንን ከምናያቸው አንዳንድ ክፋቶች ማስመለጥ እንችላለን። ስለዚህ የኔ ፓሽኔ ሰዎችን መርዳትና ማገዝ ነው። so ይሄ ቻናል ከተፈጠረበት ሪዝኖች ውስጥ አንደኛው በኔ ውስጥ ያለው የማገዝ መሻት ነው ማለት ነው። ብዙዎችን የመርዳት ባለኝ ዕውቀት እኔ ኮንትሪቢዩት ማድረግ የምችለውን ማድረግ፣ እኔ ደግሞ ኮንትሪቢዩት ማድረግ የማልችላቸውን ነገሮች በዛ ዙሪያ ላይ ኤክስፐርት የሆኑ ሰዎችን እየጋበዝኩኝ ኢንተርቪዎች ይኖሩናል። ከሌላ ሰዎች ጋር እንነጋገራለን፣ ኤክስፒሪየንሳቸውን ሼር እናደርጋለን፣ ዕውቀታቸውን ሼር እናደርጋለንና ሪሶርሶችን እንከፋፈላለን። ኮሚኒቲ ውስጥ ያሉ ነገሮችን ሰፋ ብለው መናያቸው ችግሮች ሲኖሩ ደግሞ እነሱን እንዴት አድርገን አድረስ እንደምናደርግ እዚህ ጋር መተን እንነጋገራለን። so ከስሙ እንደምታዩት ዲቦ ኢንስፓየርስ አላማው ሰውን ኢንስፓየር ማድረግ፣ ኤምፓወር ማድረግ፣ መማማር፣ ማደግ አብሮ ነውና ያንን አብረን የምናደርገው ነገር ይሆነ ቫልዩዎች አሉን። የመጀመሪያው ኮር ቫልዩአችን ፍቅር ነው። because ለኔ ፍቅር ፓኬጅ ነው ብዬ አስባለሁ። በፍቅር ውስጥ ሁሉም ነገር አለና ያለ ፍቅር የሚሰጥ እውነት ራሱ ይሰብራል። ስለዚህ የኔ አንደኛውና ዋነኛው ሪዝን እዚህ ጋር መጥቼ የትኛውንም አይነት ርዕስ አንስተን የምንነጋገርበት ምክንያቱ it's out of love ከፍቅር የመነጨ ከኬር የመነጨ ነውና በዛሬው ቪዲዮ ላይ ይሄንን ሳልል መጀመር አልፈልግም። ከባድ ኢሹዎች ልናነሳ እንችላለን። የሚቆረቁሩ የማይመቹ ከካልቸራችን ጋር ትንሽ የሚጋጩ ወይም ደግሞ ኖርማል ነው ብለን ኖረን አሁን ላይ ግን ልጆቻችን ላይ ሲሄዱ ወይም የሚቀጥለው ጀነሬሽን ላይ ሲሄዱ ኖርማል መሆን የሌለባቸውን ርዕሶች ልናነሳ እንችላለን። እነሱን ሁላሱ ከባድ ነገሮች ስንነጋገር out of love ከኬር ከፍቅር የተሻለ ነገር ከመፈለግና ለመተጋገዝ ከማሰብ ብቻ ነው ማለት ነው። ካልቸራል አይደንቲቲያችንን እዚህ ጋር እንዴት አድርገን ነው በካልቸራችን እየኮራን at the same time ከሜንስትሪም ጋር አብረን መሄድ የምንችልበትን አይነት ኢንተግሬሽን ማድረግ የምንችለው ሚለውንም እሱንም እንነጋገራለን። ኢምፓወር ማድረግ ሌላው ነገራችን ነው፣ ቫልዩአችን ነው። ኦፕን ዲያሎጎችን እናደርጋለን እና ደግሞ ሬዚሊየንስ and joy is going to be part of it. so ሁሉም ነገር ችግር ስለመፍታት አይሆንም ማለት ነው። ሌሎች ደግሞ ሚኖሩን ሴሽኖች እንዴት ነው ኮስት ያልበዛባቸውን አይነት አክቲቪቲዎች፣ ሪሶርሶች ለህፃናት፣ ለወጣቶች፣ ለሴቶች፣ ለአባቶች፣ ለቤተሰብ ማድረግ የምንችለውና እንደ ማህበረሰብ እንዴት ነው ተያይዘን አብረን የምናድገው የሚለውን ነገር የምንነጋገርባቸው ሴሽኖችም ይኖሩናል ማለት ነውና በጣም ነው የማመሰግነው። እንግዲህ እዚህ ጋር ይሄንን እላለሁ ብዬ አስቤ አላቅም ነበር፣ ግን አሁን ልል ነውና
እባካችሁ ላይክ አድርጉ፣ ሰብስክራይብ እና ሼር አድርጉ። እንደገና ደግሞ ኖቲፊኬሽኑን እንዳትረሱ ብሏችኋል የኔ ልጅ። ኖቲፊኬሽኑን ከነካችሁ ሁሌ ቪዲዮ ፖስት ስናደርግ ኖቲፋይ ያደርጋችኋል፣ ምንም ሚስ አታደርጉም ብሏልና እባካችሁ ሼር፣ ሰብስክራይብ እና ላይክ በማድረግ እንዲሁም ኖቲፊኬሽኗን ደወሏን በመጫን ቻናላችንን አግዙ። በጣም እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ መልካም ሳምንት።